ሰላም ሰላም በዓለም ዙሪያ ያላችሁ ቅዱሳን በሙሉ ከጌታ ከኢየሱስ ክርስቶስ የሆነው ሙሉ ሰላምና ጸጋ ለእናንተ ይሁን። ኢየሱስ ጌታ ነው። ዛሬ ድንቅ የሆነው የእግዚአብሔርን ቃል ቅዱሳን ፕሊዝ በእውነት ይህ ቃል አዳምጡ። የሚሰሙት ሁሉ ለሌሎችም ሼር አድርጉ። ይሄ ቃል የሚለው ሁሉ በሕይወታችሁ ይሁን። በኢየሱስ ክርስቶስም ተባረኩ። ለሚሰሙት የእግዚአብሔር ቃል በኢየሱስም ለበረከት ነውና ይባርካችሁ። ስለዚህ 2 ደቂቃ 3 ደቂቃ ፕሊዝ እላችኋለሁ፣ ሁላችሁም እንድታዳምጡ በጌታ ፍቅር እላችኋለሁ። ለዛውም ሰምታችሁ ሼር አድርጉ። ተባረኩልኝ። በዚህ ቦታ ያለው የእግዚአብሔር ቃል ቅዱሳን ኢየሱስ ለዘላለም የተባረከ ይሁን። ክብር ለኢየሱስ ክርስቶስ ይሁን። እንዲህ ይላል ይሄ ቃል ብቻ በእውነት አዳምጡ፣ ከዛም ደግሞ አንብቡ። እንደዚህ የሚል ቃል አለ። አንደኛ ጴጥሮስ መልእክት ምዕራፍ 2 ላይ ያለው የእግዚአብሔር ቃል እንዲህ ይላል፣ እንግዲህ ክፋትን ሁሉ፣ ተንኮልንም ሁሉ፣ ግብዝነትንም፣ ቅንዓትንም፣ ሐሜትንም ሁሉ አስወግዳችሁ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለማዳን በእርሱ እንዲታደጉ አሁን እንደተወለደ ሕፃናት ተንኮል የሌለበትን የቃል ወተት ተመኙ ይላል። ኢየሱስ ለዘላለም የተባረከ ይሁን። አሁን እንደተወለደ ሕፃናት እንዲታደጉ ዘንድ ተንኮል የሌለበትን የቃል ወተት ተመኙ ይላል። ክብር ለኢየሱስ ክርስቶስ ይሁን። የእግዚአብሔር ቃል የበረከት ቃል፣ የእግዚአብሔር ቃል ደግሞ የሚያሳድግ ቃል መሆኑን ኢየሱስ ጌታ ነው ይናገራል። የእግዚአብሔር ቃል የሚለው በሕይወታችን ይፈጽማል። ኢየሱስ ለዘላለም የተባረከ ይሁን። እንድታደጉ ዘንድ በሕይወታችሁ ላይ እድገት እንዲሆን ዘንድ በነገር ሁሉ እንድታደጉ ዘንድ እንድትጨመሩ ዘንድ እንድትበዙም ዘንድ አሁን እንደተወለደ የእግዚአብሔርን ቃል ወተት ተመኙ ይላል። በዚህ ቦታ ያለው የእግዚአብሔር ቃል ኢየሱስ ጌታ ነው። የሰው ልጅ እድገት በእግዚአብሔር ቃል እንደሆነም ይናገራል። ክብር ለኢየሱስ ክርስቶስ ይሁን። መዝሙር 1 ላይ ያለው የእግዚአብሔር ቃል ሲናገር ሁላችሁም እንደሚታውቁት በክፎቹ መንገድ ያልሄደ፣ በዋዘኞቹ ወንበር ያልተቀመጠ፣ በክፎቹ ምክርም ያልሄደ፣ ነገር ግን በእግዚአብሔር ሕግ ደስ ይሏል፣ ሕጉንም በቀንና በሌሊት ያስባል። እርሱ በውሃ ፈሳሾች ዳር እንደተተከለች ፍሬውን በየጊዜው እንደምትሰጥ ቅጠሏንም እንደማይራገፍ ዛፍ ይሆናል ይላል። የሚሰራው ሁሉ ደግሞ ይከናወንለታል ይላል። የሚሰራው ሁሉ ይከናወንለታል። ኢየሱስ ለዘላለም የተባረከ ይሁን። ለምን? የእግዚአብሔርን ቃል ስለሰማ፣ በመንገዱ በእግዚአብሔር መንገድ ስላለ የሚሰራው ሁሉም ይከናወንለታል። ክብር ለኢየሱስ ክርስቶስ ይሁን። እታች ያለው ቃል ደግሞ ከዛ አልፋችሁ ስታነቡ ክፎቹ ግን እንዲሁ አይደለም፣ ንፋስ ጠርጎ እንደሚወሰደው ትቢያ ናቸው። እግዚአብሔር የጻድቃን መንገድ ያውቃልና ክፎቹ በጻድቃን መንገድ ኢየሱስ ጌታ ነው ኃጢአተኞቹ አይቆምምና ይላል። ክብር ለኢየሱስ ይሁን። ስለዚህ የእድገት መነሻ የከፍታ መነሻ የእግዚአብሔር ቃል እንደሆነ አሰርድቶ ይናገራል። እንድታደጉ ዘንድ አሁን እንደተወለደ ሕፃናት ልጆች የእግዚአብሔርን ቃል ኢየሱስ ጌታ ነው ወተት ተመኙ ይላል። ለሕፃናት ወተት እንደሚያስፈልግ፣ ሕፃናት በወተት እንደሚያደግ፣ አማኞቹ ደግሞ በእግዚአብሔር ቃል እንደሚያደጉ ኢየሱስ ጌታ ነው ይናገራል። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ በናዝረቱ በኢየሱስ ክርስቶስም ይህ ቃል የእድገት መንገድ ይሁንላቸው፣ የእድገት መነሻ ይሁንላቸው። የሚሰሙት ሁሉ በሕይወታቸው ይሄ ቃል ፍሬ ያፍራ። ተባረኩ። ወዳችኋለሁ። ለብዙዎቹ ሼር አድርጉ። በእግዚአብሔር ቃል ላይ ጸንታችሁ ስትቆሙ በኢየሱስ ክርስቶስም ይከናወንላችኋል፣ ይሳካላችኋል፣ በነገር ሁሉ ይቀናላችኋል። አትታከቱም፣ አትሰናከሉም፣ አትወርቁም። በናዝረቱ በኢየሱስ ክርስቶስም ይሁንላችሁ። ወዳችኋለሁ። ሻሎም። ሼር አድርጉ። እግዚአብሔር ይባርክ።